وآتيناه حكما وعلما ونجيناه. وعليكم السلام. ከሰላሐዲን ጋር እንዴት ተገናኛችሁ? ኢስላም አገናኝ باسمك اللهم أموت وأحيا. السلام عليكم ورحمة الله وبركاته أستاذ. وعليكم السلام ورحمة الله وبركاته. أصلا دنياتو أصلا مكتاتالو والله يودداتشو يا جماعة يا ጥያቄ ለመጠየቅ ነበር። አንድ ጥያቄ ምንድን ነው? አንድ እህታችን ናት የጠየቀችው። ባሌን አለች እኔ ማግባት አልፈለኩም እና በብር ፍርድ ቤት እጄ ፈታሁት አለች። ብዙ ብር ካሳክሽ አለች። ከዛ በብዙ ብር ካሳክሽ ፈትቼው በፍርድ ቤት ከዛ እንደገና በዋትስአፕ መልሼሻለሁ ብሎ ጻፈልኝ እና እኔ ደግሞ ተሱ ጋር መቀጠል አልፈልግም እና አሁን የእሱ ሚስት ነኝ ወይስ ኒካህ ወርዷል? እኔ ደግሞ ከእሱ ጋር መቀጠል ጭራሽ አልፈልግም ነው ያለችው። አንድ ጥያቄ ነው። እሺ ያን ብር ለምን መክፈል አስፈለገ? እቺ ከጠየቀች አልፈታትም ብሏት ነው ያንን ብር የከፈለችው። አልፈታሽም ሲላት ነው ብሩን የከፈለችው። የከፈለችው የመህር ገንዘብ ብቻ ነው። ከዛ አስጨምራታል። ብዙ ብር ከፍዬ ነው የፈታኝ ብላለች። አልፈታኝም ብሎ በጣም ብዙ ብር ከፍዬ ነው የፈታኝ አለች። ያን መክፈል አይጠበቅባትም ነበር። ይሄ ግፍ ነው፣ ዙልም ነው። ሴት ልጅ ከወንድ ልጅ ጋር አሳማኝ ምክንያት አላት ፍች የጠየቀችበት ምክንያት ወይንስ ዝም ብላ ጠልታው ነው? አሳማኝ ምክንያት አለኝ አለች። ያው መጀመሪያ ምንድን ነው ምክንያቷ? መጀመሪያ ሚስቴ ሙታብኛለች ብሎ አገባኝ። ከዛ በኋላ ሚስቱ በህይወት አለች አለች። ይህ አሳማኝ ምክንያት ነው። ባል ዋሽቶ ከሆነ ሴት ልጅን ያገባው ከዚያ በኋላ ፍቺ ብትጠይቅ ሐቅ አላት። 5 ሳንቲም አትሰጠውም። ዋሽቶ አግብቷት ከሆነ ያ ውሸት ከጊዜ በኋላ ከተረጋገጠ በቃሉ አልተገኘም ዋሽቷልና ይህ ሰው ፍቺ መጠየቅ ትችላለች። ይህ አሳማኝ ምክንያት ነው። ሸሪያ ፍርድ ቤቶች እኔ አላውቅም፣ አሁን ላይ ሸሪያ ፍርድ ቤት ያስቀመጧቸው ዝም ብሎ ከጫተራ ጓፈው ነው መሰል ያስገባቸው። ወለ ለቀቅመው ነው መሰል ከጫተራ እንዲህ አሳማኝ የሆኑ ምክንያቶች አሏት ለሴት ልጅ ፍች መጠየቅ የምትችልበት። ይህን በደንብ መስማት አለባቸው። ፍች ጠየቀች አለ፣ ለምንድን ነው ፍች የጠየቅሽበት ብለው መጠየቅ አለባቸው። ከዚያ በኋላ በሸሪዓ ሚዛን ይመዝኑታል። ረሱል ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም በጊዜያቸው አንዲት ሴት መጣችና እኔ ከባሌ ፍች እፈልጋለሁኝ አለች። ምንድን ነው ምክንያቶች ብለው ጠይቀዋታል። ስለዚህ መጠየቅ አለባቸው። ስለጠየቀች ብቻ አንቺ መጠየቃችን ብር ክፈይ ማለት አይቻልም። ከየት ያገኝት ይሄን? እና ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጥታ ሴትያ እኔ ፍቺ መጠየቅ ማን ነው ፍቺ እፈልጋለሁኝ አለች። ያደረገች ነገር አለ? የበደለች ነገር አለ አለች። ምንም ነገር የለም አለች። አያቸው ከእሱ እንዳልሆነ ጥፋቱ አረጋገጡ። ነቢ ሰለላሁ ዐለይሂ ወሰለም ከማን ነው? ከእርሷ ነበረ ፍላጎቱ። እሺ ፍቺ እንድትጠይቅ ያነሳሳች ነገር ምንድን ነው ሲሏት ጊዜ ከዕለታት አንድ ቀን ይህ ሶሐባ ባሏ ከሌሎች ወንዶች ጋር ቆሞ አየችው በአጋጣሚ። ከዚያ ቋም ወረደባት። ልትወደው አልቻለችም። በቃ ፍቅር የነበራት ፍቅር ከልቧ ውስጥ ጠፋ። ቦታቸዋላ ከዛ ይህን ሰው እኔ ልወደው አልቻልኩም። አንተ አላህ መልእክተኛ ከልቤ የነበረው ፍቅርና ውዴታ በቃ ጠፍቶብኛል አለች። ነገ የሆነ ቅያማ ከአላህ ፊት የባሏን ሐቅ አላሟላችም ተብዬ ከመጠየቅና ከመቀጣት እፈራለሁና ያ ነገር እንዳይደርስብኝ መለያየት እፈልጋለሁ በቃ አለች። ፍቅር ካለቀ ግዴታ ተገደሽ ኑሪ አይባልም። ቦታቸዋላ አይደለ? በዚህ ጊዜ ከእርሷ ስለሆነ ፍላጎት የመጣው እርሱ ምንም አይነት ጥፋት ስላላጠፋና እንዲሁም ደግሞ ፍችም ስላልጠየቀ በዚህ ጊዜ ነው ሴት ልጅ ሲያገባት ጊዜ የሰጣትን መህር መልሽ የምትባለው እንጂ ሌላ ብር ጭማሪ ምናምን አትጠየቅም። ነቢይ ሰለላሁ ዐለይሂ ወሰለም ምን አሏት? ይችን ሴት ሲያገባሽ ጊዜ ምንድን ነው የሰጠች ሲሏት የአትክልት ስፍራ ነው አለች።
አልሐምዱሊላህ መሬት ነበር የሰጣት ያትክልት ማስሉ በኋላ ሰውየው ሲያገባት ጊዜ የሰጣት መህር ምን ነበር? መሬት ነበር፣ የአትክልት ስፍራ። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ሀል ተሩዲነ ለሁ ሐዲቀተሁ አሏት። ሲያገባሽ ጊዜ የሰጠሽን ስፍራ የአትክልት መሬቱን ትመልሽለታለሽ አላት። ቃለት ነዓም አዎ መልሳለሁ አለች። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሏት? ሩዲ ለሁ ልሐዲቀ ወጠሊቅሃ፣ ሲያገባሽ ጊዜ የሰጠሽን የአትክልት ስፍራ መልሽለት፣ አንተም ደግሞ ፍትሃት አሉት። ከፈረደት ለሁ ልሐዲቀ፣ ሴትየዋም የአትክልት ስፍራ መለሰችለት። ወጠለቀሃ ረጁል፣ ሰውየውን ፈታት። አለቀ። ይሄ ነው መሆን ያለበት። ጌታች አላረ። ስለዚህ እቺ ሴት ዋሽታት ከሆነ ሚስቴ ሞታለች ብሎ ዋሽቶ አግብቷት ከሆነ ከጊዜ በኋላ እቺ ሴት ውሸቱን ካገኘች ፍች ብትጠይቅ ሐቅ አላት፣ መብት አላት። 5 ሳንቲም አያ ይቀበላት። የመህሩንም ራሷ አትሰጠውም። ምክንያቱም ባል ከሱ ጥፋት ከሆነ የተገኘበት እርሷ ፍች ብትጠይቅም የዛኔ አትመልስለትም። መህር ነው የምትመልሰው የተባለው ሀታ እሱንም እንዳውም ከእርሷ ፍላጎቱ ከመጣ ነው። ቶቸዋል አለ። ይህን ይመስላል እንደ አጠቃላይ። ይህ ሰው የዚህን ኃላፊነትና የሚወስደው የሸሪዓ ፍርድ ቤቱ ቃዲ ነው፣ ያለምንም እውቀት ዝም ብሎ ስለፈረደለት። እንደ አጠቃላይ በዒዳ ጊዜ ረጃዕቱ ካለ መልሽሻለሁ ካለ ኒካህ ስለሚመለስ ሸሪዓ ፍርድ ቤት ሄዳ ድጋሜ ባኔ እናንተ በፈታችሁበት መሰረት ከዚያ በኋላ እንደሄድን ማነው መልሻለሁ ብላልና ዳግም እንዲወርድልኝ ይፈልጋለሁ ብላ ሄዳ ቀጥታ ሸሪዓ ፍርድ ቤቱን ድጋሜ ሄዳ ማስፈታት ትችላለች። ይህን ይመስላል። ናም ሌላኛው ጥያቄ ደግሞ ኡስታዝ ፖፖ የሚባል አፕሊኬሽን ማለት ነው። ፖፖ የሚባል አፕሊኬሽን እሱ ሀላል ነው ወይስ ሀራም ነው? ፖፖ የሚባል አፕሊኬሽን ማለት ነው። ብር ይሰራል እያሉ ነው። ከዚህ የምትሰሩት ምን ሰርታቸው ነው የሚሰጣቸው? እንዲሁም ደግሞ ማናቸው እነዚያ የሚከፍላቸው? ምን ስላደረጋቸው ነው የሚከፍላቸው? ሴቶች በዛ ላይ ፊታቸውን ገልጠው ይቀመጣሉ፣ ከዚያ ፍራንክ ያገኛሉ። ይሄ ከኢስላም አንጻር አይቻልም፣ አይፈቀድም። አላህ ሱብሓነሁ ወተዓላ ወላ ተበረጅነ ተበረጀ ልጃሂልየት ልኡላ ይላል። አትገላለጡ ብሎ ቃል በቃል ተናግሯል ቁርአን ላይ። ሴት ልጅ ተገላልጣ ፊቷን የምታገኘው የሆነ ገንዘብ ፊቷን ሽጣ ገንዘብን መቀበል ይሄ ገቢያ ነው። እንዳጠቃላይ ይህ ይቀርባቸው የተሻለ ነው። ሰርታችሁ ብሎ አይ ጀዛኩሙላህ ኸይረን ጀዛ። አላህ ይጠብቃችሁ። ውስጥ መርሐባ ወያኩም። ሰላም አለይኩም። ሰላም አለይኩም። እንደዛ ነው። ወአለይኩም ሰላም ወረሕመቱላህ። ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? ጥያቄ አንድ ያጎቴ ልጅ ያኔ እሷ ሳኡዲ ነበረች፣ ባልየው ኢትዮጵያ ነበረ። ከዛ ኢትዮጵያ እያለ ያው በኒካም አላገባም። ከዛም በኋላ ያኔ በኔ ላይ እንዴት ያኔ ከዛ ነገር ሲሉ አላገባም፣ ግን በኔ ላይ እንዴት ዝሙት ይሰራል ብላ እሷን በዛ በሽቃ ፍተኝ ብላው ብዙ ጊዜ ፍች ጠይቀው ነበር። 2 ዓመት እንደዛ 3 ዓመት። ምንድን ነው ያልሽው? ባሏ ጋር ተጣልታ ወይን አላገባም በሐላል እንዴት ዝሙት በእኔ ላይ ይሰራል ብላ እሷም ደግሞ በእኔ ከባሏ ጋር ተጣልታ ነበረ። አልገባኝም። ወላሂ ይቅርታ እንደገና